ሰላም ዩቱብ ቤተሰቦቼ፣ አሁን እቺን አይነት ቤት ለመስራት ስንት ብር እንደሚያስፈልግ ነግራችኋለሁ። በቃ ቀለል አድርጋችሁ ሊሰሩ ማለት ነው። ትልቅ ቤት 100 ቆርቆሮ፣ 120፣ 150 ቆርቆሮ ሊሰሩ የምትፈልጉት ነግራችኋለሁ። በሌላ ቪዲዮ ነግራችኋለሁ። አጥርም እንደዛው። አሁን አጥር ራሱ ለመስራት ማለት ነው ብር ያስፈልጋል፣ የተወሰነ ብር ያስፈልጋል። የአጥሩንም በግል ነግራችኋለሁ። የቤቱን አሁን እንደዚህ አይነት ቤት ቀለል ያለች ማለት ነው ጭቃ ቤት ውስጧን ሲሚንቶ ምናምን በደንብ ታስይዛላችሁ። ግርፍ ምናምን ሳታስነኩ በጭቃ ብቻ ቀለል አድርጋችሁ ልትሰሩ ስንት ብር እንደሚያስፈልጋችሁ ልንገራችሁ ወይስ አጥር ጽድት ያለ የግንባታ ምናምን ሳይሆን በቃ በቆርቆሮ እንደዚህ ጽድት ተደርጋችሁ በቀይ ፍልጥ በቃ አሳምራችሁ ጽድት ተደርጋችሁ እንደዚህ ለማጠር ወይም ለማሳጠር ስንት ብር እንደሚበቃችሁ የአጥሩን ልንገራችሁ ወይስ የቤቱን ልንገራችሁ? ማለት የቱን ልንገራችሁ? ኮመንት ላይ ጻፉልኝ። ጥሩ አጥር የቆርቆሮ አጥር ጽድት አድርጎ ለማሳጠር ስንት እንደሚያስፈልግ ወይ አጥሩን ነግራችኋለሁ ወይ ደግሞ የቤቷን ነግራችኋለሁ ማለት ነው። ቀጣይ ቪዲዮ እነግራችኋለሁ ማለት ነው። ስለዚህ አሁናዊ ዋጋ ማለት ነው ቆርቆሮ በጣም ጨምሯል። አሁናዊ ዋጋውን ነው የሚነግራችሁ። በቀጣይ ሊጨምርም ይችላል ሊቀንስም ይችላል፣ እሱ አይታወቅም። እና ላይክ፣ ሼር፣ ሰብስክራይብ ማድረጋችሁን እንዳረሱ። በቀጣይ ጥሩ ጥሩ ቪዲዮዎችን እንሰራላችኋለሁ። ዋጋ፣ የምስማር ዋጋ፣ አሁናዊ ዋጋ። መጀመሪያ አሁናዊ ዋጋውን አውቃችሁ በራሳችሁ በአቅማችሁ ልክ ተማምናችሁ ተዘጋጅታችሁ ቤት ብታስጀምሩ ይሻላል።